አባፋኑ ከዋሽንግተን እንዴ ብፁዕ አባታችን እጅ ነስቻለሁ ቁሜ እንደምን አሉ? እግዚአብሔር አሁን ስላየሁት ነው። እኔ ባለፈው ሲጀመር መምህር ዘበነ እዚያ ነበረ። በዚያ በኩል $500 አስገብቻለሁኝ። ዛሬ ደግሞ ብፁዕነቱን ስላየሁ $300 ለእርሶ ክብር በካሻፕ አሁን አስገባለሁ። ብፁዕነቱ ዩቲዩበር ነች እና በራሷ ዩቲዩብ ያሰባሰበችውን 213,000 ብር ገቢ አድርገሻል አይደለ? አዎ። አባታችን እንግዲህ አሁን በመጡበት በአንድ ሰዓት 1 ሚሊዮን ብር ነው የገባው። 613 ሚሊዮን ነበርን። እግዚአብሔር ፈቅዶ እንግዲህ 615 ሚሊዮን ብር ገብተናል። 2 ሚሊዮን ተጨምሯል። በድጋሚ ስላየሁት አባቴ ደስ ይለኛል። አስገብቻለሁ። በእርሶ ስም $100 አስገብቻለሁ። በረከቱ ይድረሰኝ። እግዚአብሔር ይባርከው። የእግዚአብሔር የበረከት እጆች አይታጠፉበው። ሄሎ አቤት። አባደና አሉ። እግዚአብሔር ይመስገን። ይፍቱን ይባርኩኝ። እህተ ማርያም ባላለሁ። እህተ ማርያም እግዚአብሔር ሁላችንንም ይባርከን። እግዚአብሔር ይባርክሽ። አሜን አባ አሜን አሜን። የበረከቱ እንደ ስላየሁት ደስ ብሎኝ ነው። እግዚአብሔር ያክብርልኝ። በጣም እናመሰግናለን። እና በረከቱ ድረሰን በእርሶ ስም $100 አስገብቻለሁ። $100 የእግዚአብሔር የበረከት እጆች አይታጠፉብሽ እህተ ማርያም። አሜን። እግዚአብሔር ሁል ጊዜም በመለኮታዊ ጥበቃው ይጠብቅሽ፣ በረድኤቱ አይለይሽ። አሜን አሜን። እሺ እህተ ማርያም እናመሰግናለን። እሺ ሊያው ፈልጋል። ይቅርታ አንድ ነበር። እሺ እሺ። አቤት። እኔ ታካቡ ወንድሜ ኪዳነ ማርያም ባርኩን እግዚአብሔር ይባርክህ፣ አሜን። ይባርክህ፣ ያሳድግህ፣ እደግልን። አሜን። እሺ እኔ ጌታ እደግልኝ። አሜን አሜን። እስቲ ደህና ሁኑልን እህተ ማርያም፣ እግዚአብሔር ያሳድግልሽ። ሄሎ ሄሎ። አቤት። ሄሎ አባታችን እንደምን አሉ? እግዚአብሔር ይመስገን። ወለተ ሚካኤል እባላለሁ። ወለተ ሚካኤል እንደምን ሰነበቱ? እግዚአብሔር ይመስገን። አባ እንዴት ነዎት? በጣም ደህና ነኝ። እኔም እግዚአብሔር ይመስገን ደህና ነኝ። ለመቄዶንያ $100 አስገብቻለሁ። የእግዚአብሔር የበረከት እጆች አይታጠፉብሽ። እግዚአብሔር ያንቺ የሆነውን ሁሉ ይባርክ። አሜን። ትንሽ ጤና አጥቻለሁ፣ ጸልዩልኝ። የልጆች እናት ነኝ። መድኃኔ ዓለም በቸርነቱ ያስብሽ። ከሰው የማናገኘውን ከሱ ብቻ የሚገኘውን የአእምሮ ሰላም፣ የህሊና እረፍት፣ የአካል ጤንነት በመስጠት ይጠብቅሽ እናዬ። አሜን አባቴ አሜን። እሺ እግዚአብሔር ያክብርልኝ። አሜን እናዬ። እግዚአብሔር ያክብርልኝ። አሜን። ኤርትራዊ ነኝ። ከአሁን በፊትም ረድቼ ነበረ። እሰይ አሁንም እርሱን ስላየው ነው። እሰይ ወለተ ሚካኤል። ቀን ሁሉ እሳተፋለሁ፣ ባለኝ ሁሉ አደርጋለሁ። መልካም መልካም መልካም። ትልቅ ይኸው ነው መቄዶንያ። ምንም ደንበር የሌለው ሰውን ብቻ ማዕከል ያደረገ ስራ የሚሰራበት ነውና ምንም ደንበርሽ ሳይሆን ይህን በማድረግሽ ሰው መሆንን በደንብ ያረጋገጥሽልን ነሽና ጤና ይስጥሽ፣ ጤና ይስጥሽ፣ የጎደለሽን ይሙላልሽ። እሺ እናዬ፣ እሺ እሺ ወለተ ሚካኤል። አሜን 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 አሜን።
አመሰግናለሁ እህታችን። በእርሱ ስም ከጀርመን 5000 ብር ገቢ ሆኗል። ስሜ እንዳይጠቀስ ያለ ወዳጃችን በእርሱ ስም 5000 ብር ገቢ መድኃኔዓለም ያስበው። በልጃችን በተክለ ጊዮርጊስና ፍስሐ ጊዮርጊስ ስም 5000 ብር አስገብቻለሁ። መርቁልኝ፣ ባርኩልኝ ብለዋል። እግዚአብሔር ይባርካቸው። የበረከት ባለቤት እግዚአብሔር በረከትን ይስጣቸው። ጽጌ ማርያም በአባታችን ስም 1000 ብር አስገብቻለሁ። በጸሎት ያስቡኝ ስለሚያመኝ ነው ብለዋል። መድኃኔዓለም ፈውሱን ይላክላት። እግዚአብሔር ይባርክሽ ጽጌ ማርያም። አባታችን እንግዲህ አሁን በመጡበት ትንሽ ሰዓት ምን ያህል አንድ ሰዓት ናቸው? አንድ ሰዓት ተኩል ያህል አንድ ሰዓት ተኩል 2 ሰዓት ያህል ነው የቆዩት። በአንድ ደቂቃ በአንድ ሰዓት 1 ሚሊዮን ብር ነው የገባው። 613 ሚሊዮን ነበርን። እግዚአብሔር ፈቅዶ እንግዲህ 615 ሚሊዮን ብር ገብተናል። 2 ሚሊዮን ተጨምሯል። በጣም ደስ ይላል። በ2 ሰዓት ውስጥ 2 ሚሊዮን እንጨምራለን ብለን ነበር። እንግዲህ ተሳክቷል። ሄሎ ሄሎ። አቤት። ሄሎ፣ ጤና ይስጥልኝ አባታችን። አብሮ ይስጠን። እንደምንወጣናሎት ወይም በረከቱ ይድረሰኝ ብዬ ነው። እግዚአብሔር ሁላችንንም ይባርከን። አሜን 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 አሜን። አባቴ እግዚአብሔር ይባርክሽ። የበረከት እጆቿ ይታጠፉብሽ። አሜን 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 አሜን። እሺ እናዬ፣ እግዚአብሔር ይባርክሽ። እርስዎን የሚያኖርልን እግዚአብሔር ይስጥልን። አሜን ይስጥልን። አሜን አሜን። አብሮ ይስጠን፣ አብሮ ይስጠን። አሜን አሜን። አመሰግናለሁ። እሺ እሺ። እግዚአብሔር ይጠብቅልን። በወረፋ ሄሎ ሄሎ፣ አባታችን እንደምን አሉ? እግዚአብሔር ይመስገን ደህና ነኝ። እግዚአብሔር ይመስገን። እግዚአብሔር ይባርክሽ በሉኝ፣ ጸልዩልኝ። አባቴ ከአገር ቤት መጥቼ ስራ አላገኘሁም፣ ግን አሁን $100 አስገባለሁ። $100 እግዚአብሔር ይባርክሽ። አሜን። የጎደለሽን ይሙላልሽ። አሜን። የበረከት ምንጭ የሰላም ምንጭ እሱ ነውና በረከትንም ሰላምንም ይስጥሽ። እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። አሜን። እሺ እሺ። ሄሎ አባታችን እንዴት አመሹ? እግዚአብሔር ይመስገን። ሰላም ነው አባታችን? ደህና ነኝ፣ እግዚአብሔር ይመስገን። ይፍቱኝ፣ ይባርኩኝ። እግዚአብሔር ሁላችንም የሚባርከን። አሜን አሜን። ስላየሁት በጣም ነው ደስ ያለኝ። ለዓይኔ ሁሉ ናፍቀው ነበር። ረጅም ጊዜ አይቼዎት አላውቅም ነበርና እግዚአብሔር ክብረት ይስጥልኝ። እግዚአብሔር ደስ የሚያሰኘውን ያድርግልህ። አሜን አሜን። አባታችን በእርሶ ስም ሰሞኑን ተሳትፌያለሁ። በእርሶ ስም አሁን 10,000 ብር አስገባለሁ። እግዚአብሔር ረጅም ይስጥልኝ። ዕድሜ ይስጦት፣ ረጅም ዕድሜ ይስጦት። አሜን። አብሮ ይስጠን። ያንተ የሆነውን ሁሉ እግዚአብሔር ይባርክ፣ እግዚአብሔር ይባርክ። በጣም አመሰግናለሁኝ። አሜን አሜን። አባታችን እሺ ልጅ፣ እሺ እሺ። ሄሎ አባታችን አቤት። እንዴት አመሻችሁ? ሰላም ናቸው? እግዚአብሔር ይመስገን ደህና አምሽተናል። እግዚአብሔር ይመስገን። ዳዊት ይባላለሁ። ኤርትራዊ ወይም ከአንጎላ ነው የደወል ያለው። ዳዊት እግዚአብሔር ይባርክህ። በጣም ሳያቸው አባታችን በጣም ደስ ብሎኛል። እግዚአብሔር ደስ የሚያሰኝህን ሁሉ አያሳጣህ። አሜን አሜን። አስማኝ እስኩን ይባርኩኝ። እግዚአብሔር ይባርክህ፣ እግዚአብሔር ይባርክህ። አሜን አሜን። አባታችን እሺ 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 እሺ። ዳዊትዬ እሺ። ከኡጋንዳ ነው ሲልስ አንጎላ አፍሪካ ሀገር እንደሆነ ኤርትራዊ ነኝ ከአንጎላ። በጣም
እንግዲህ አሁንም መገኛችንን ለመጠቆም ያህል በ0979 መገኛችንንማ በቃ ይኸው እኮ በዛ አይበዛም። አስተዋውቅ። እሺ ሄሎ መገኛችንማ ሄሎ አቤት ወለተ ገብርኤል ይባላል አባ። ወለተ ገብርኤል እንዴት ሰነበትሽ? እግዚአብሔር ይመስገን አባ፣ ስላየሁት ደስ ብሎኛል። እግዚአብሔር ያክብርልኝ፣ ክብረት ይስጥልኝ። ዘመኖት ሁሉ ይባረክ። አሜን አሜን። በጣም ነው የምወደው አባ፣ ስላየሁት በጣም ደስ ብሎኛል። እግዚአብሔር ይባርክሽ፣ ደስ የሚያሰኝሽን ሁሉ አያሳጣሽ ወለተ ገብርኤል። አሜን አባ፣ ጸሎት አድርጉልኝ። መድኃኔዓለም አይርሳሽ፣ እሱ ያስብሽ። የልቤ መሻት እንዲሞላልኝ ንገሩልኝ። ይሙላልሽ፣ የጎደለሽን ሁሉ ይሙላልሽ ወለተ ገብርኤል። አሜን አሜን አባ አሜን። የኢትዮጵያ 1000 ብር አስገብቻለሁ። 5,000 ብር። እግዚአብሔር ጤናን ከእድሜ ጋር ይስጥሽ። አሜን አባዬ፣ በጣም ምሳሳውት አባቴ ነው። እድሜ ዘመኖት ይባረክ። አሜን አሜን አሜን። ዩቲዩበር ነች እና በራሷ ዩቲዩብ ያሰባሰበችውን 213,000 ብር ገቢ አድርገሻል አይደለ? አዎ። አባፋኑ ዴር ከዋሽንግተን እንዴ ብፁዕ አባታችን እጅ ነስቻለሁ ቁሜ። እንደምን አሉ? እግዚአብሔር አሁን ስላየሁት ነው። እኔ ባለፈው ሲጀመር መምህር ዘበነ እዚያ ነበረ። በዚያ በኩል $500 አስገብቻለሁኝ። ዛሬ ደግሞ ብፁዕነቱን ስላየሁ $300 ለእርሶ ክብር በካሻፕ አሁን አስገባለሁ። ብፁዕነቱ ብፁዕ አባታችን እጅግ አመሰግናለሁ። በእነ ሰይፉ ስም፣ በእነ ብንያን ስም፣ በእነ ቴዎድሮስ ስም ጸሎተዎት አይለየን። ሌላ ምን እንላለን? አሁንም ጸሎተዎት አይለየን። ይሁን አባታችን። እንግዲህ ከእርሶ ጋር እዛም ያሉት እነ ሰይፉንም ሌሎችም ባልደረቦች ሁሉ እግዚአብሔር ይባርካቸው፣ እግዚአብሔር ይቀድሳቸው። አሜን። ይህ ሀሳባችን ሞልቶ ደግሞ ውጤቱን ለማየት ሁላችንንም እግዚአብሔር አምላክ ረጅም ዘመን ያድለን። ጾሙንም የበረከት ጾም ያርግልን። ብፁዕነቶ አሜን። ብፁዕ አባታችን እግዚአብሔር ያክብርልን። ኖሮልን ኖሮልን። አሜን። አሁን በካሻፕ 300 አስገባለሁ። እሺ ብፁዕ አባታችን ሰላም ይሁኑልኝ። አሜን አሜን። ብፁዕ አባታችን እሺ